ከአሊኤክስፕረስ ላይ ታዘው እቃዎች ስለደረሱ ነይና ውሰጂ ተብዬ ሲደወልልኝ እቃዎችን ለመቀበል እየሄድኩኝ ያለሁት ዛሬ ኢትዮ ፖስት ሳይሆን የሚሄደው ኤ ቱ ዜድ ኤክስፕረስ ይባላሉ። እቃ ከቻይና ታዞ በእነሱ በኩል ሲመጣ ለእናንተ የሚያሳውቃችሁ እነሱ ስለሆኑ ማለት ነው። በተረፈ እቃዎቹን እየከፋፈትኩኝ አሳያችኋለሁኝ ምን ምን እንደሆኑ። ግን ስለ አሊኤክስፕረስ ተደጋጋሚና ተመሳሳይ የምጠይቁኝን አንዳንድ ነገሮች እዚህ ጋር ልንገራችሁና ከአሊኤክስፕረስ ላይ የትኛውንም እቃ ማዘዝ ትችላላችሁ። እቃዎቹን አዛችኋቸው ወደ ኢትዮጵያ ሲመጡ ደግሞ ታክስ ያለባቸው እንደዚሁም ደግሞ ላይሰንስ የሚፈልጉ እቃዎች ሊሆኑ ስለሚችሉ እነዛን የራሳችሁን ሪሰርች አድርጋችሁ ማወቅና መዘጋጀት ይጠበቅባቸዋል። በተረፈ እቃዎችን በምትገዙበት ሰዓት የስቶሩን ምን ያህል ተሸጠለት፣ ምን ያህል ሪቪው አለው፣ ስቶር ውስጥ ላይ ደግሞ ያሉ ኤጀንቶች ቶሎ ሪፕላይ ያደርጉልናል የሚለውን ነገር ማረጋገጥ ይጠበቅባቸዋል። ከዛ በተረፈ እቃው በፍጥነት እንዲመጣላችሁ የምትፈልጉ ጊዜ ተጨማሪ የሺፒንግ ከፍላችሁ ከመደበኛ ቀኑ ከ2 እስከ 4 ሳምንት ውስጥ ካለው ውጪ በፍጥነት እንዲመጣ በሳምንትም በ15 ቀንም በ3 ቀንም እንዲመጣ ማድረግ ትችላላችሁ። ከዛ በተረፈ እቃውን ተቀብላችሁ እያንዳንዱን አይታችሁ ልክ ነው አይደለም ችግር አለበት የሚለውን ካያችሁ በኋላ ስቶሩ ላይ ገብታችሁ ሪቪው ለእያንዳንዱ ብትሰጡ እመክራለሁኝ። ኮይንም ስለምታገኙ ያ ኮይን ደግሞ ለዲስካውንትም ስለሚጠቅማችሁ። እኔ ሁሉንም የታዘዙት እቃዎች እንደተባሉት ነው የመጡት፣ በፍጥነት ነው የመጡት እና ያ ደስ የሚል ነገር ነው። ስለዚህ በተረፈ እናንተ ማዘዝ የምትፈልጉት እቃ ካለ ኢንቦክስ ልታደርጉልን ትችላላችሁ።